እንግዲህ ማን ተከለው ለሚብለው ጥምቀት በጎንደር የጎላው በአፄ ፋሲል ነው። ግን ጥምቀት የተጀመረ በአፄ ገብረ መስቀል ዘመነ መንግስት ነው የነበረ። መስቀልና ጥምቀት የጀመሩት አፄ ገብረ መስቀል ናቸው። ማይሹም የሚባል ደግሞ አክሱም መጠመቂያ ነበረ። ይሄን አክል ባይጎላም አፄ ገብረ መስቀል ከሞቱ በኋላ ግን ያ ተቋርጦ ይኖር ነበር። ከዚያ በኋላ አፄ ፋሲል በ1624 ከተከሉት በኋላ ግን ትልቅ ስለታቸውና ምኞታቸው የነበረ ባህረ ጥምቀት እዚህ ህዝቡ እየመጣ ታቦታቱ እየመጡ ህዝብ እያደሩ ህዝቡ እንዲጠመቅ ባህሉ ጸንቶ እንዲኖር ይህ ታላቅ ሃይማኖታዊ እሴት ነው ብለው አፄ ፋሲል አሰሩት። ገንዳው በደንብ አድርጎ ነው ያሰሩት። እሳቸው በጀመሩት የገጠሩ ቤተክርስቲያን ሁሉ በአፄ ፋሲል ጥምቀት ነው እየጎላ ሄደ። ገጠር ሁሉ እሳቸው ባቋቋሙት በገጠሩ ሰው ሁሉ ይመጣል። ሰው ከዚህ አድራ ድንኳን ወደ 8 ታቦታት ያድራሉ። ነገ ማህሌት ቁመው አድረው ማለዳ ደግሞ በየደብራቸው ይገባሉ። አፄ ፋሲል ሳሉ 8 ታቦታት አለ የነበሩ፣ ኋላ ነው የተጨመሩ። አፄ ፋሲል የተከሉ ባህረ ጥምቀት የሚያድሩ የነበረ በአፄ ፋሲል ፊት ሚካኤል ነው ሲወርድ የነበረው። ኋላ ነው ዮሐንስ መጥምቅ የተጨመረ ኢየሱስና ፊት ሚካኤል ያድሩ ነበር። ኢየሱስ የተተከለ በ1355 ሲሆን አፄ ፋሲል ሳሉ አቦም የሳቸው ነው፣ አደባባይ የሳቸው ነው። አይወርድም። ድንጋይት ማርያም አትወርድም። ፊት ሚካኤል ብቻ ይወርድ ነበረ። አፄ ዳዊት ከተከሉት በኋላ ደግሞ አጣጣሚ ሚካኤል እንዲወርድ ተደረገ። እስካሁን ድረስ ጸንተው የሚኖሩ አፄ ተክለ ሃይማኖት ሳሉ አባጃሌ ደግሞ ተተከለ። ተካዩ ደጃማቸው ወንድወሰን አባጃሌ ወንድወሰን ይባላሉ። እሳቸው ነው